አረቄ አልወድም። እውነት ኧረ እውነት እውነት እኔ እኮ ሰምቻለሁ። ማርያም ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተዚያ ጨጓራዬንም ጎዳኝ ተቆ በጊዜ ነው ያቆምሽው አንቺ? አወጣላቸው የምጠጣው። ጠላስ ማን ነው የሚሰጥሽ? ጠላማ እነማም እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመቀው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቄው ነው ሲሄድ እነሱ ሲጠጣ ረሱ ጠጥሻለሁ። ለምን አስጠላሽ? ሲሸተኛ ረሱ በጣም ደም ነው የሚፈለው። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣል። ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወግም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለሕፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ሕፃን ጠላ ይጠጣል? እንደ እስጢፍና ዳን ይባላሉ። እነሱ ግን አይጠጡም። ማን ያልፉት ስማቸው? እስጢፋኖስና ዳንኤል ነው ይባሉ አሉት። እነሱን አረቄም ቡናም ሁሉን ነገር አይጠጡም። አንቺ ቡና ትጫለሽ? አዎ። ከማጋ ተማጥፎ ቤትም ሲፈለጥ ጣሉ። እማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። ግርጣት እሳቸው ቤት ቡና ሲፈለጥ ትጫለሽ? ተመ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጠጣለሁ። እና በረከት ቤትም እና ተናንዳርጌ ቤት እና እንዳርጌም ቤት አለ። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። ያው ይቅርብህ። ቆይ አሁን ጥያቄ ቡና ስትጠጡ ማለት ነው